ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? በዛሬ ቪዲዮ ከኢንዶሚ የፈጠነ ሚኒስትሮኒ ሱፕ ነው የምንሰራው። ለእራት በጣም ቆንጆ አማራጭ ነው። ሽንኩርትና ካሮት በደቃቁ የተከተፈ ሽንኩርትና ካሮት እናደርጋለን። ከዛ የተወሰነ ደቂቃ ሽንኩርቱና ካሮቱ ስቲም እናደርገዋለን። ከዛ ያለንን ዘይት እኔ የኦሊቭ ኦይል ነው ተጠቀምኩትኝ፣ ግን ያላችሁ መጠቀም ትችላላችሁ። ያላችሁን ዘይት የተወሰነ ዘይት ታደርጋላችሁ። ከዛ ሚክስ እናደርግና ሽንኩርትና ካሮታችን የተወሰነ እስኪበስል እንጠብቀዋለን። በዚህ አጋጣሚ ላይክ እና ሰብስክራይብ ኮሜንት እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። እንዲሁም ደግሞ ሀሳብ አስተያየት ያላችሁ በቀጣይ እንሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እዚህ ጋር የተከተፈ ቲማቲም እጨምራለሁ። እሱንም አንድ ላይ ከካሮትና ከሽንኩርቴ ጋር በደንብ የተወሰነ ካበሰልኩትኝ በኋላ ድንች በደቃቁ የተከተፈ ጨምራለሁ እና ነጭ ሽንኩርትም ያላችሁ ሰዎች ከሽንኩርቱ ጋር ነጭ ሽንኩርትን ጨምራችሁ አንድ ላይ አብስሉት። እና ደግሞ እዚህ ጋር በስሎ የተዘጋጀ ድፍን ምስር አለኝ። ድፍን ምስሬንም አንድ ላይ ጨምርና የተወሰነ ደቂቃ ስቲም እንዲሆን ተወዋለሁ ማለት ነው። የተወሰነ ውሃ ጠባ አደርግበታለሁ አንድ ላይ እንዲዋሃድልኝ። ከዛ እሱ ከፈላልኝ በኋላ ትንንሽ መኮሮኒዎች ነው የተጠቀምኩትኝ። የማትፈልጉ ሰዎች መኮሮኒ ፓስታም መጠቀም ትችላላችሁ ቆራርጣችሁ በትንንሽ። ከዛ ውሃዬን የሚበቃኝን ያህል ከልስና መኮሮኒው እስኪበስል ድረስ እተወዋለሁ ማለት ነው። ይሄው በምታዩት መልኩ በቃ ኦልሞስት የሚኒስትሮኒ ሱፓችን እየደረሰ ነው። አያችሁት? ቆንጆ ሆኖ በስሎልናል። ሁሉ ነገር በጣም አሪፍ ነው ያለው። ስለዚህ አሁን በመቀጠል የምናደርገው ምንድነው የተወሰኑ ቅመማ ቅመሞች አዘጋጅቻለሁ። እኔ የምጨምረው ኦርጋኖ፣ ፐርስሊ፣ ብላክ ፔፐር እና ጫው ነው። ይሄው እሱን አቀላቅልና የተወሰነ እስኪዋሃድልኝ ጠብቄ ከዛ የሚኒስትሮኒ ሱፔ ደረሰ ማለት ነው። ታዲያ ይሄ ከኢንዶሚ አይፈጥንም ትላላችሁ? ለተለያዩ የፈጣን ምግብ አሰራር ሪሲፒዎችና እንዲሁም ደግሞ ሌላ እንሰራላችሁ የምትፈልጉት ሀሳብ አስተያየት ካለ እንደተለመደው ኮሜንት ላይ አስቀምጡልኝ። ይሄው ሚኒስትሮኒ ሱፔ ይሄን በሚመስል ሁኔታ ደርሷል ማለት ነው። እንደምታዩትኝ በፈለጋችሁት አይነት ሰሃን አቅርባችሁ መመገብ ትችላላችሁ። በጣም ቆንጆና ፈጣን ምንም ጊዜ የማይፈጅ በጣም ቀላል የምግብ አማራጭ ነው። ሞክሩት። እንዲሁም ተጨማሪ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንሰራላችሁ የምትፈልጉት ቪዲዮም ካለ እንደዛው ሰብስክራይብ ማድረግም እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።